ማታ ቅዱስ ሚካኤልን ካስገባው በኋላ ከጓደኞች ጋር እየጠጣሁ እንደነበር አስታውሳለሁ። ቢራ በላይ ሲመጣ ስጨፍር ስጮህም ትዝ ይለኛል። ከሆነ ሰዓት በኋላ ግን ምንም አላስታውስም። ጠዋት ብቻ ፊቴ ላይ ውሃ ሲደፋ ብንን ስል እጅና እግሬ ተጠፍንጎ ጨለማ ቤት ውስጥ ቁጭ ብያለሁ። ከፊቴ ነጭ ጋቢ የለበሰ ሰው ይታየኛል። ማን እንደሆነ ያስተዋልኩት ግን ጧፍ እያበሩ የሆነ ሽማግሌ ከቀረቡኝ በኋላ ነው። ረጅም ጥቁር እላያቸው ላይ ቀይ ቆብ ያጠለቁ መቁጠሪያ እጃቸው ላይ የጠመጠሙ መነኩሴ ናቸው። እዚህ እንዴት መጣሁ? እርሶ ማኖት? ምን ፈለጉ? ታስሬም ቢሆን ለመነሳት እየዳዳኝ ልጄ ማታ ጅብ ሊበላ ሲል ነው አትርፌ እዚያ መጣሁክ እና ታዲያ ለምን አሰሩኝ? ምን ፈልገው ነው? አይ ማታ ትንሽ ቃል ስለገባህልኝ ቃልን እንድታከብር ነው። ደግሞ የምን ቃል ስላቸው ቤት አስገብተው ካሳደሩኝ ጣዋት በገመድ ሰቀልሎታለሁ ብለህ ቃል ገብተህልኝ ነበር። አሁን አሳድሬሃለሁ፣ ገመዱም ተዘጋጅቷል፣ በል ተነስና ተሰቀል። ገመዱን ጠቆም ካረጉኝ በኋላ ደግፈው አቆሙኝ። ሰውየው የሚሰሩት ነገር ግራ ቢገባኝም ቆይ ምን እያሉ ነው? ከሞት አትርፌ ያለሁና ሞት ምንድነው? ምን እያደረጉ ነው አልኳቸው። አታስመስል፣ ሞትን የማይተመኘካት አንተ ነህ። መቼስ ትናንት ቀን ሚካኤልን አጅበህ እያሸበሸብክ እየዘመርክ አስገብተው ስታበቃ ወዲያው ልትሰክር መጠጥ ቤት ገባ። ከዚህ ገመድ ቀድመህ ራስን የገደልከውስ አንተ ነህ። ታቦት ሸኝተህ ስታበቃ ለሰይጣን ማንነትን ሸጠህ ሞትህን በገዛ እጅህ ጠራ። የኛ ዘመን ሰዎች ገመድ እኮ የዓለም ጫጫታዋን መውደዳችን ነው። እኔ ቅድም ከጅብ አትርፌ በገመድ ሞት ስልህ ከሞት ወደ ሞት ብለህ ገረመህ። አንተስ ቅድም ማረኝ ስትል አምሽተህ ሲጨላልም ካልሞትኩ ብለህ እዛ ሞት ስፍራ ለምን ተገኘ? ታቦቱን ወደ መንበሩ መልሰህ አንተ ወደ ኃጢአት ለምን ተመለስክ? መልስ አልነበረኝም። ዝም አልኩ። መነኩሴው ትክክል ነበሩ። ሰክሬ ስንዘባዘብ ከመንገድ ወስደው ቤታቸው አሳረፉኝ። እግዚአብሔርም እድሜ ልኬን በደል ሲያንገዳግደኝ እየጠበቀ የሚያስገባኝ እንዲሁ አይደለ? የክርስቶስን መጠመቅ ተከትዬ በቢራ ከተጠመቅኩ ታቦቱን በምንጣፍ አሳልፌ እኔ የዓለም ኮረኮንች ውስጥ ከዳከርኩ ትከሻዬ እስኪዝል አሸብሽቤ ዘምሬ እልል ብዬ ሌሊቴን በዳንኪራ ካሳለፍኩ ለእግዚአብሔር ተሸንፌ ለሰይጣን ከተሰለፍኩ ምኑን ታቦት ሸኘሁት? ታቦቱን አግብቼ እኔ ወደ ቤቴ ልቤን ወደ መቅደሱ መች አገባሁት? ከዚህ በላይ ኪሳራ አለ? ለህይወት ወጥቶ ሞት ተሸክሞ ከመግባት በላይስ ነውር አለ? ኧረ የለም። አመሰግናለሁ።